የዳጊ ገጠመኝ ክፍል 2 ደራሲ ዲጂቲ ተራኪ ዲጂቲ። ሰኞ ጠዋት ሆኖ ዳጊ ከእንቅልፉ የተነሳው በግድ እና የስልኩ አላርም ለሶስተኛ ጊዜ ሲጠራ ነበር። ሁልጊዜ የሚጠላው ነገር ቢኖር ሰኞ ቀንን ነው። እሑድ ሰኞ የሚባል ቀን የሌለ ይመስል ከጓደኞቹ ጋር ሲዝናናና ሲዘል ያመሽና ሰኞ ጠዋት ተነስ አትነስ ከራሱ ጋር ግብ ይያያዛል። አልቀረለትም። የግድ ተነስቶ እንደ ነገሩ ለባበሰና ወጥቶ ሄደ። መስሪያ ቤቱ ጉዞ ጀመረ። ወደ መገናኛ ለመሄድ አንድ አውቶቡስ ብቻ በቂ ስለነበረ ሰልፍ ተሰልፎ እንደደረሰ ገብቶ ጉዞውን ጀመረ። መንገዱ በትንሹ 1 ሰዓት ስለሚፈጅ በሐሳቡ የትናንትና ውሎውን እያሰበ መንገዱን ጨረሰ። የሚሰራበት መስሪያ ቤት ከሚወርድበት ፌርማታ በትንሹ ወደ 1 ኪሎ ሜትር ያህል ይርቅ ስለነበር ከተሳፈረበት ባስ እንደወረደ የእግር ጉዞውን ጀመረ። ለስራ መግቢያ ቢያንስ 30 ደቂቃ ያህል ስለሚቀረው ቁርስ ቢጤ ለመቅማመስ እያሰበ የት እንደሚበላ እያቀደ አስፋልቱ ዳር ባለው የእግረኛ መንገድ ጉዞውን ጀመረ። 100 ሜትር ያህል አካባቢ እንደተጓዘ ከሀሳቡ የሚታባንን ነጭ ሱሪ በነጭ አዲዳስ ጫማ ከላይ ደግሞ ስስ ውሃ ሰማያዊ ሸሚዝ ያደረገች እና ወደ ስራ እየሄደች እንደነበር የሚያስታውቅባትን የስራ ቦርሳ ያነገበች ቀይ ቆንጆዬ ባለረጅም ፀጉር ልጅ መንገድ ዳር ተረስቶ በተቀመጠ ድንጋይ ላይ ቁጭ ብላ ፊቷን አቀርቅራ መሬቱን ስታይ እሱ ከሀሳቡ ነቃ። ከርቀት ስለነበር ያያት አጠገቧ እስኪደርስ ድረስ አይኗን ከእሷ ላይ አልነቀለም ነበረ። ነገር ግን ልጅቷ ካቀረቀረችበትም ምቅምቅ እንዳላለች ተገነዘበ። ወቅቱ በጋ ቢሆንም ግን አቀርቅራ ያፈጠጠችበት መሬት ጠብታ ውሃ መሰል ነገር እንዳለው በአጠገቧ ሰልፍ ተገነዘበ። ብዙም ማሰብ አላስፈለገው። እያለቀሰች ነበር። አልፋት እየሄደ ምን ሆና ይሆን እያለ ጭንቅላቱ እረፍት ነሳ። ብዙም አልተራመደም። ቆም አለ፣ ግን ፊቱን አላዞረም። ብዙ ነገር ጭንቅላት ውስጥ ተመላለሰበት። አካባቢው በተለምዶ ሿሻ በሚባለው የማጭበርበር ወንጀል የተካነ ቦታ ነው። ከተለመዱት አንዱ አጭበርባሪ ተሆነ ተረኛውን ጅል እያጠመደች ይሆን ይላል አንዱ የጭንቅላቱ ክፍል። የምሯን ቢሆንስ? አንድ የከፋ ነገር ገድሏት ቢሆንስ? ደግሞ አለባበሷ የሰራተኛ አለባበስ ነው። የሆነ አጋጣሚ ተፈጥሮባት በሁኔታዎች መገጣጠም ምክንያት የሚረዳት አጣ ቢሆንስ ይላል ሌላኛው ደግሞ የጭንቅላቱ ክፍል። ዳጊ ልቡ ሩሩ ነው። እሱን የሚጎዳው ካልሆነ በስተቀር ሰው ለመርዳት ወደኋላ ብሎ አያውቅም። እንደውም ብዙ ጊዜ በትርፍ ሰዓቱ ከሚያዝናኑት ነገር አጠገቡ ያለ ሰው አልፈታ ያለውን ችግር ለመፍታት በማገዝ የመጣው ይምጣ ፈጣሪ ይጠብቀኛል ብሎ በሀሳቡ ፊቱን አዙሮ ልጅቷ ወዳለችበት ቦታ ተመለሰ። ልጅቷ አሁን መሬቱን እያየች ስለነበር አጠገቧ መድረሱን አላጠኘችውም ነበር። ይቅርታ የኔ እህት፣ ምን ሆነሽ ነው? በሰላም ነው? በዚህ ጠዋት እዚህ ቦታ ተቀምጠሽ ያዘንሽ ትመስያለሽ። ችግር አለ እንዴ? አላት። አጠገቧ እንደደረሰ መሬቱ ላይ በቁርጭምጭሚቱ ቁጭ ብሎ እሷን እያየና ትከሻዋን ያዝ እያደረገ መልስ ሳትሰጠው እዛው አቀረቀረችበት እንዳለች ሲያይ እንዳያጨናነቃት ብሎ ትንሽ ጊዜ ልስጣት ብሎ በዝምታ ለተወሰኑ ሰከንዶች ጠበቃት። ምንም መልስ እንደማያገኝ ሲገባው አይዞሽ፣ ወደ ስራ እየገባው ሳለ ነው በአጠገብሽ ሳልፍ ልብ ያልኩሽ። የሚቀጥለው ነጩ ህንፃ ላይ ነው የሚሰራው። አንቺን ልጨቀጭቅሽ ፈልጌ አይደለም። ችግር ከሌለና ሰላም ከሆነ አሁንም ዝም በይኝ፣ ወይም ችግር የለም ካልሽኝ ወደ ስራዬ በሰላም ልግባ። ያለችኝም ጥቂት ደቂቃ ቁርስ ልብላበት፣ አታስረፍጅብኝ አላትና ከተቀመጠበት ብድግ አለ። ትንሽ ሰከንዶች ጠበቃት። አሁንም ዝም እንዳለች ነው። አይ በቃ ብቻዋን መሆን ፈልጋ ነው ብሎ ፊቱን አዙሮ መንገዱን ሊጀምር ሲል ከኋላው ለስላሳ እጁን ሲይዘው ተሰማው። ደነገጠ። ዞር ሲል ያ እንዳሰበው የነበረው ቀይ ቆንጆ ፊት በእንባ ርሶ አይኗ ቀልቶ ከንፈሮቿ ሲንቀጠቀጡ አየ። እጁን አልለቀቀችም፣ ግን ምን መናገር አልቻለችም። ፊቷ በፍርሃት ብዛት ጉንጮቿ ሁሉ ሳይቀሩ ይንቀጠቀጣሉ። አሁን በጣም ተረበሸ። እያስመሰለች እንዳልሆነ ወዲያው ገባው። ከባድ ጭንቀት ውስጥ እንዳለች ተረድቷል። ወዲያው ምንም ሳይናገር እጁን ከእጇ ሳያስለቅቅ
የተቀመጠችበትን ድንጋይ እያየ ጠጋ በይ ልቀመጥ አላት። ቀለል እንዳለ ትዕዛዝ መሰል አነጋገር። አይኑን እያየችው በመገረምም በመደንገጥም ስሜት ጠጋ አለችለትና አጠገቧ ተቀመጠ። አሁንም ሳያስበው ልጅቷ የምታወራው አይነት ልጅ አልሆነች። ሰከንዶች አለፉ። ይኸውልሽ የኔ እህት አሁን 2:05 ሆኗል። የስራ መግቢያ 2:30 ነው። እስከዛ ድረስ ዝም ብለህ ከጎኔ ሆነን ካልሽኝ ጭንቀትሽንም ሆነ ያለሽበትን ችግር የሚፈታ ከመሰለሽ አጠገብሽ እሆናለሁ። ነገር ግን 2:30 ሲሆን ተነስቼ እንደምሄድ ልንገርሽ አላት ኮስተር እንደማለት ነው። ነገር ግን ያለሽበትን ሁኔታ ነግረሽኝ እዚህ ባለችኝ ደቂቃ የምረዳሽ ነገር ካለ ደግሞ ጊዜሽን በዝምታ ባትገድዪ ጥሩ ይመስለኛል አላትና አጠገቧ አድርጎ አስፓልት ላይ የሚሄዱትን መኪኖች ማየት ጀመረ። ትንሽ ሰከንዶች አለፉ። ዳጊ በሀሳቡ መንገድ ነው እያለ ነው። ዞርን ብሎ አላያት። ነገር ግን እሷ በደንብ ፊቱን እያየች እየመዘነችው ነበር። ጥሩ ሰው ነው አይደለም? ብነግረው ይረዳኛል ወይስ እንደቀደሙ ጎረምሳ ስቆብኝ ይሄዳል እያለች ነበር። የወዲት ትባላለች። በአካውንቲንግ የተመረቀችና በአንድ የመድኃኒት አስመጪ ድርጅት ሂሳብ ክፍል ውስጥ ከፍተኛ የሂሳብ ባለሙያ ሆና የምትሰራ ልጅ ናት። ዛሬ የቀን ጠማማ ሲገጥማት የመጀመሪያው አይደለም። ብዙ ጊዜ ሰኞ የእሷ ቀን አይደለም። ብዙ ነገር ረስታ ከቤቷ ትወጣለች። ዛሬም እንደ አብዛኛዎቹ ሰኞች አንዱ ቀን ነው። ታክሲ ይዛ ግማሽ መንገድ ስትደርስ ነው የያዘችው ቦርሳ ልትቀይር ያሰበችው እንዳልሆነ የገባት። ሞባይሏን፣ ምሳ ዕቃዋን እና ዋሌቷን ያደረገችው ሌላ ቦርሳ ውስጥ፣ እሷ ይዛ የወጣችው ደግሞ ሌላ ቦርሳ። ለራሱ ሰዓቱ ረፍዶባት ስተሯሯጣ ነው የወጣችው። መቼም ፈጣሪ ጥሎ አይጥልም። ምሷን ስትቋጥር ዳቦ ገዝታ ልትከትበት ስላሰበች ልብሷን ለብሳ ወደ ሱቅ ሄዳ ነበርና ዳቦ የገዛችበት የ200 ብር መልስ ኪሷ ውስጥ ስላለ እንጂ ገና ከታክሲ ውስጥ ነበር መዋረድ የምትጀምረው። ቦርሳ እንደተቀያየረባት ያወቀችው ረዳቱ ሂሳብ ሲላት ነበር። ስትከፍት ባዶ ቦርሳ እና አንዳንድ የመዋቢያ እቃዎች ብቻ ስታይ ነበር ወዲያው የገባት እንደተሳሳተች። ወደ ቤቷ ለመመለስ ሰዓት አልነበራትም። ኪሷ ውስጥ የዳቦ መልስ እንደነበር ስላወቀች ብዙም አልተደናገጠችም። ሂሳቧን ከፍላ በሀሳቧ ቢያንስ ከነሃና ብር ልትበደር ስለምትችል ቀኗን ብቻ እየረገመች ነገር ግን ውሎ መግባት እንደማያስቸግራት በማመን ነበር ከታክሲ ወርዳ ወደ መስሪያ ቤቷ ጉዞዋን የጀመረችው። በቀላሉ አለፍኩት ያለችው ቀን ገና መጀመሩ ነበር። ለካ እሷ ግን አላወቀችው። ታክሲ ውስጥ የነበረው ድንጋጤ ይሁን ቀኗን በደንብ ልብ ያላለችው ይሁን ብቻ ፔሪዮዷ መጥቶ ነበር ለካ። ነገር ግን ምንም ዝግጅት አላደረገች። ድንጋጤም ስለነበር ነው መሰል ምንም እርጥበት እንኳን ሳይሰማት ነበር ጉዟን የተያያዘችው። የሰኞ ቀን እድሏ ደግሞ ሲጨመርበት በዛ ጠዋት 2 ሰዓት እንኳን ባልሞላ ሁኔታ መጀመሪያ የገጠማት ሰው መንገድ ላይ ደግሞ ባለጌ ጎረምሳ በማረፍ ገና ከርቀት ፈገግ እያለ ሲቀርባት ለነገር እንደሆነ ገብቷት ፊቷን ኮሶ አስመስላ ነበር የቀረበችው እና አልፋው ለመሄድ ያሰበችው። እሷ ያልገባት እሱ የተዘጋጀበት ቀኗም ያዘጋጀችላት ነገር እንዳለ ያወቀችው ግን ከረፈደና ልጁ ያ ባለጌ አፉን ከከፈተ በኋላ ነበር። የኔ ቆንጆ አትኮሳተሪ እንጂ ድንግልናሽን ዛሬ ነው እንዲያስረከብሽው። ምን አለ እዩልኝ ባቲ ደግሞ ትኮሳተሪ ያለሽ እንዴ አመዳ ብሏት ሲያልፍ በንዴት ጦፋ ምን አስበው ነው እያለች ልትናገረው ዞር ስትል ጎንበስ ብሎ የራሱን ሱሪ በአንድ እጁ እንደ ምልክት ይዞ በሌላኛው ጣቱ የእሷን ሱሪ አሳያትና ቀጥ ብሎ የፌስ ሳቅ እየሳቀ ወደሚሄድበት ፊቱን አዙሮ ሄደ። ግራ ስለገባት የምትናገረው ሁሉ ጠፍቶባት ጎንበስ ብላ ሱሪዋን ስታይ የለበሰችው ነጭ ሱሪ አነስ ያለ የደም ጠብታ ነገር ግን ለእይታ በሚያሳውቅ መልኩ ጭኖቿ መሀል ላይ ይታይ ነበር። በደንብ እግሯን ከፍታ ስታይ ከኋላ ሌላ ጠብታ እንዳለ ተረዳች። ነገር አለመሆኑ ተደፋ። በሀፍረትና በድንጋጤ ወዲያው መንገዱ ጠርግታ ወዳለ ድንጋይ ላይ ቁጭ ብላ ራሷን ሸፋፈነች።
በደም ቦርሷን ከፍታ ስልክ መወርወር ፈለገች። ስልኳ አቅራቢያዋ ያለ ቡቲክ ገብታለች። ስመግዛትም ፈለገች። ብርም አልያዘች። ኤቲኤም ማውጣት ፈለገች። ዋሌቷ የለም። ለምን ተደፋችበት? የቢሮ ጓደኞቿን ስልክ በቃሉ አታውቅም። ገና 3 ወር እንኳን አልሞላትም እዚህ መስሪያ ቤት ከገባች። ቤተሰቦቿ ሁላ ክፍለ ሀገር ናቸው፣ ናዝሬት ናቸው። ያላት አማራጭ መንገድ ዳር ቁጭ ብላ የቢሮ ልጆች ወደ መስሪያ ቤት ሲገቡ ለመጠበቅ አሰበች። እዛው በተቀመጠችበት መንገድ ማየት ጀመረች። አዲስ አበባ ለካ ይሄ ሁሉ ባለት ያለባት ከተማ ነች ማለት የጀመረችው ገና 10 ደቂቃ እንደተቀመጠች ነበር። ወጣቱ፣ ጎረምሳ፣ ወጠጤው፣ ሽማግሌ፣ አረ የሃይስኩል ዩኒፎርም ያደረገ ልጅ እግር ራሱ አልቀረም። ምን ትበል? ሁሉም በየአይነቱ የለከፋና የስድብ ማት ነበር ያቀመሳት የተቀመጠችበት። ጆሮ መስማት ከበደ። የተከፋው አይነት፣ የአሽሙሩ አይነት ሁሉንም ችላ በመጨረሻ ሆድ ያስባሳትና ያስለቀሳት ግን የአንድ ደህና የሚመስል ሽማግሌ ለዚያም በ60ዎቹ የሚገመት ሰውዬ ከተናገራት ንግግር በኋላ ነው። እንደ ሌሎቹ በቆመበት ሳይሆን ጠጋ ብሏት ሲያናግራት ይረዳኛል ብላ አይኗን ከፈት አድርጋ ችግሯን ልትነግረው ስትል ቀድሟት እናቱ ቢዝነስ ሰርተሽ ያልከፍል ባባሮሽ እንዴ በጠዋቱ ጊዜ ውስጥ 1000 ብር አለ። ከኔ ጋር ውሰድሽ እና ቁርስ ቤት አብረን እንብላ ከፍላለሁ አትቻለች ሲላት ስሜቷን መቆጣጠር አቅቷት ፊት ለፊቱን የማጓጎር በፊቷ ገመጠችለትና እየጮኸች ሂድልኝ ብላ የተቀመጠችበት አንገቷን ደፍታ ታስቀምጣለች። ሰውዬው እንዴ አለና ከምንም ሳይቆጣት ትቷት ሄደ። ዮዲት ትባላለች ብላ እጇን ዘረጋችበት በተቀመጠችበት። አይቱን ዘና ብሎ ዳጊ አላት። አሁን ዘና እያለ ነው። ቢያንስ ስርዓት ያላት ትመስላለች አለ። ምንም አላንገራገረች። 20 ደቂቃ ብትጠብቅም አንድም የቢሮ ሰው ስላልመጣ መንገዳቸው በሌላ በኩል ነው ብላ ስለገመገመች አማራጭ መፍትሄ እያሰበች ነበር። ዳጊ የመጣው አጠገቡ የመጣኝ እና ከመጀመሪያው እስከ መጨረሻው አንድም ሳታስቀር የደረሰባትን ሁሉ ነገረችው። በማን ፊቱን እያየች ስለነበር ይህ ስሜቱ ሲቀያየር ባለማወቷ መመሰል በድብረት የሆነችውን ሁሉ አካፈለችው። ስትጨርስ ቀለላት። ዳጊ አሁን ዝም እንዳለ ታሪኳ ማለቁን ያወቀው አይኑን አፍጥጣ እያየችው እሺ ምን ትላለህ በሚል አስተያየት ባጋጠማት ነገር ያለውን አስተያየት እና ሊያደርግላት የሚችለውን ነገር ካለ በሚል አኳኋን ስታየው ነበር። ከታሪኩ መገጣጠም እና ለካ ከኔም በላይ ስንት ጣጣ ያለበት ሰው አለ ከሚሉ አስተሳሰቡ ሲነቃ አጠገቧ ከተቀመጠበት ድንጋይ ላይ ፍንጥር ብሎ ተነስቶ ፊት ለፊቷ ቆመና እያያት ከት ብሎ ሳቀባት። ዮዲት ፊቷ ደም መሰለ። ሌላ የሚያሾፍባት ሰው ደግሞ ይሄኛው ምን ሊል ነው በሚል አስተያየት እንደማጎንበስም እንደማፈርም በሚል ስሜት ውስጥ ሆነ በግማሽ ፊቱ አይኑን ስታይ ወዲያው ትክክል እንዳልሰራ ገባ። ሶሪ ይቅርታ፣ በጣም ይቅርታ፣ ሳላስበው ስሜታዊ የሚያሳፈርኩሽ መሰለኝ አለ እጇን እየያዛት። መነጨቀችው እና ፊቷን አዞረችበት። እኔም እንዳንቺ ከሰኞ ጋር ሁሌ ግብ እንደተያዝኩ አላት። ትንሽ ዘና እንድትል ነው ወደ እሱ ዞረች። ምን ለማለት እንደፈለገ እንዳልገባት በማስመሰል የሆነ ነገር ጥሩ ሰው እንደሆነ ከመጀመሪያው ገብቷል፣ ስቧታል። ዳጊ ምንም ሳይናገር ከላይ የለበሰውን ሸሚዝ ቁልፍ መፍታት ሲጀምር ዝም ብላ ታየዋለች። ዛሬ ቢሮ በቲሸርት መጣ ተብዬ ከተከሰስኩና ደሞዝ ከተቆረጠብኝ ባይሆን ትከፍያለሽ፣ አሁን በይ ተነሽ አላት። እያደረገ ያለው ነገር ስለገባት ለይሉኝታ ያህል ብቻ ኧረ እንደሱ እንዳታደርግ እኮ እንደሱ እንድታደርግ እኮ አይደለም ያጫወትኩ አለችው በመሽኮርመም አይነት ስሜት። ለነገሩ እሷም በልባቸው ገብቷቸዋል ለምሰል ብቻ እንደሆነ የተናገረችው ንግግር። ሸሚዙን ፈቶ ሲጨርስ አወለቀና ቁሚ ብሏት ወገቧ ላይ ሲያስረላት ኧረ እኔ አስረዋለሁ አለች። የአብረት ሳቅ የሳቀች። የግብዣ ትንሽ የለውም ብዬ እኮ ነው ብሎ ፈገግ አለላት ትንሽ ዘና እንድትል ብሎ። አስሮላት እንደጨረሰ
የኔ ቢሮ ቅድም እንደነገርኩሽ ቀጥሎ ያለው ህንፃ ላይ ነው። ግን 20 ደቂቃ ስላለ አመጣጤ ቁርስ ልበላ ነበር። አንቺ ሰዓቴን ባትገይ ኖሮ ማለት ነው። ይቅርታ ዛሬ ባይሆንም ሌላ ቀን ግን ጋብዝሃለሁ፣ ውለታ አለብኝ አለችው ፈገግ እያለችና አይን እያየች። አሁን ጭንቀቷ ሁሉ አቀሏታል። ቢያንስ ወደ ቢሮ ደርሳ የሆነውን ነገር ሁሉ ለጓደኞቿ መንገር ትችላለች። ልብሷንም ሽንት ቤት ገብታ ታጥበዋለች፣ ወይም ብር ተበድራ ሌላ ልብስ ትቀይራለች ገዝታ። ዮዲትን ከሀሳቧ ያባነናት የዳጊ ወሬ ነበር። መንገድ ላይ እየሄዱ ናይ በይ አወጣጥሽን ነግረሽኛል፣ ቁርስ አልበላሽም፣ ከተንከባከቡሽ አይቀር እስከ መጨረሻው ድረስ ይሁን ማለቴ በደንብ ሳስታውሽኝ አሪፍ ማስታወሻ ይሆነናል አላት። አላንገራገረችም። ሆዷ ባዶ ነበር። በዛ ላይ ድንጋጤና ጭንቃቱ አባብሶታል። በአገጯ ምልክት እየሰጠችው እሺ ማለቷን አረጋግጣለት መንገዳቸውን ቀጠሉ። ዳጊ የሚሰራበት ህንፃ ግራውንድ ፍሎር ላይ የለመደው ትንሽ የቁርስ ቤት ይዟት ገባ። ህንፃው የመጀመሪያዎቹ 3 ወለሎች የገበያ ማዕከል ናቸው። የተቀሩት ቀጣዮቹ ናቸው። 7ቱ ወለሎች ለቢሮ አገልግሎት የሚውሉት እና የሚከራዩት። የእነ ዳግም ቢሮ 6ኛ ወለል ላይ እንዳለና የድርጅቱ ስም ማን እንደሆነ እየነገራት ህንፃ ውስጥ ገብተው ከተባለችው ትንሽዬ ምግብ ቤት ተቀመጡ። ትጾሚያለሽ እንዴ አላት ገና እንደተቀመጠ። ዮዲት በመገረም ዛሬ እኮ ሰኞ ነው፣ ምን አስበህ ነው ብላ ፈዘችበት። የአንገትሽ ክር እንደ አክራሪዎቹ ሊያንቅሽ የደረሰ ስለሆነ ድንገት የማላውቀው የቤተክርስቲያን ጾም ካለ ብዬ እኮ ነው። እኔ የማውቀው ሮብና አርብ ጾምን እና ወይ ደግሞ የፋሲካን፣ ሌሎቹን እንኳን ለአቅመ ጾም አልደረስኩም። ለወደፊቱ ሰፋ ያለ ኃጢአት ትሰራ እጀምራቸው ይሆናል ብሎ ፈገግ አለላት። ቀልድ መሆኑ ገብቷት አፏ እንደመያዝ እያለች በአግራሞት ኦሆ መቅሰፍት እንዳታስመታብኝ ሰውዬ ብላ ሸሸት እንደማለት እያለች እሷም አብራው ሳቀች። ገኒ 1 ዱለት እና 1 ስጋ ፍርፍር፣ አንዱን ደግሞ በዳቦ አድርጊው። እንግዳ ይዤ ነው የመጣሁት፣ ደግሞ እንዳታሳፍሪ። ደንበኞች ልትሆን ትችላለች ወደፊት፣ ይኸውልሽ እዚሁ አካባቢ ነው ቢሮ አለ ዳጊ ጮክ ብሎ ኪችኑን እያየ ሲናገር። ዮዲትን አስደነገጣት። ኧረ ምን ሆነ ነው? ቀስ ብላ አትናገርም እንዴ አለችው እጆቹን እንደሚያዝ ብላ ዙሪያውን በአፍረት እየቃኘች። እናቱ ወደፊት ድንገት እዚህ ቤት ደንበኛ ከሆንሽ አንቺም ትለምጂዋለሽ። የዚህ ቤት ትዕዛዝ እንደዚህ ነው። አስተናጋጅ እስኪመጣ ጠብቃለሁ ካልሽ ለቁርስ ያዘሽው ለምሳ ይደርስልሻል ብሎ አፌዘባት። ቀጠለና ተመልከች እንደ ሰው እንኳን ዞር ብሎ ያየን የለ እያላት አብሯት ዙሪያውን እንድታይ እየጋበዛት፣ ድንገት ዞር ሲል ግን ከምግብ ቤቱ በተቃራኒ አቅጣጫ ካሉት ልብስ ቤቶች መሀል አንዱ ላይ አይኑ ተሰከለ። በሩ ፊት ለፊት አሻንጉሊት ላይ ከተሰቀሉ ልብሶች መሀል ቢጫ ሙሉ ቀሚስ፣ እላዩ ላይ ሰማያዊ አበባ ያለበት፣ ከታቹ እንደ ጨዋ ኢትዮጵያዊ ሙሉ ቀሚስ ሽንሽን ሆኖ እንደ ነገሩ ጉልበት ሸፈን የሚያደርግ ነበር። በጣም የሚያምር ቀሚስ አየሁ። ለምን እንደሆነ እሱን በማያውቀው ሁኔታ አንድ ጊዜ መጣ። ሰው ሰላም ብዬ ማዶ ብሏት ብድግ ብሎ ሄደ። እንዳትቆይ ፕሊስ አለችው እንደ ማስጠንቀቅ ብላ። ከዛ ሸኘችው። ልብሱ የተሰቀለበት አሻንጉሊት ከዮዲት ቁመና ጋር እንደሚመሳሰል የኢንጂነሪንግ ትምህርቱ ሳይረዱ አልቀረም። በድፍረትና በመተማመን ነበር ይሆናል ብሎ ለመግዛት የወሰነ። ሱቅ ውስጥ እንደገባ ለባለ ሱቁ ቀሚሱን እንደወደደውና ሊገዛው ስለፈለገ ዋጋውን ጠየቃት። ትንሽ በዋጋ ሲከራከር ቆይቶ ተስማሙና በሞባይል ባንኪንግ ሂሳቡን ከፍሎ በፌስታል አስጠቅልሎ ወደ ዮዲት በፍጥነት ተመለሰ። ፌስታል ይዞ ስላየችው በአግራሞት እያየችው ሰው ሰላም ብዬ ልምጣ አይደል እንዲ ያልከው ብላ ጥያቄዬን እያየችው መልስ እንዲሰጣት ጠበቀች። ቅድም ስጮህ ማንም አልሰማንም ብዬ ላሳይሽ ዞር ስል አንቺን የምትመስል አሻንጉሊት አሪፍ ቀሚስ ለብሳ አየኋት። አንቺ እዚህ ልብስሽ ተበላሽቶብሽ ጨንቆሻል። በዛ ላይ እኔ ደግሞ ያለ ሸሚዝ ቢሮ እንዴት እንደምገባ ጨንቆኛል። እሷ ማንም ላያያት ነገር ለብሳው ስትዘንጥ ሳይ ሆድ ባሰኝና አስወልቂያት ገዝቼው መጣ አላት እየሳቀ። ዮዲት ደነገጠች። አንተ ያማል እንዴ? ዝም ብለህ ከመሬት ተነስተህ ለማታውቃት ሴት ቀሚስ ትገዛለህ እንዴ አለችው ኮስተር ለማለት እየሞከረች።
ዳጊ የሀፍረት መሆኑ ገባውና እንድትረጋጋ በማሰብ ስጦታ አይደለም እንድታስታውሽኝ ያህል ነው። አካውንቴን ቁጥሩን ነግርሽና ዋጋው 600 ብር ነው። ወር 100 ብር እያስገባሽ ከዛ በ6 ወር እዳሽን ትጨርሻለሽ ማለት ነው አላት ከልቡ ፈገግ እያለላት። አረ በዚህ ወር ደሞዝ እመልሳለሁ አለች እሷም የምሯ እንደሆነ ለማሳየት እየሞከረች። ዳጊ ነገሩን ለማለዘብ እየሞከረ በአሁን ቶይሌት ውስጥ ግቢና ሞክሪው ውስጡ በዛውም ባለሱቋን ጠይቄ ፓድ ተቀብዬልሻለሁ ፌስታል ውስጥ አለ እንዳትጨነቂ አላት። ደግሞ አታፍሪም አይደለ እኔ ስላመጣሁልሽ? እኔም እንዳንቺ አይነት ሴት አለች ሁሌ ነው ሱቅ የምትልክ ስለዚህ ለእኔ አዲስ ነገር አይደለም እሺ አላት። እንዳታፍር ትከሻዋን መታ እያደረጋት። ዩዲት የዛሬ ጠዋት ጉዷን ባለማመኑ ሆነ የዳጊ ድርጊት ግርምት እየፈጠረባት ተነስቷ ወደ ቶይሌት ሄደች። ቶይሌት እንደገባች መጀመሪያ ያደረገችው ነገር የዳጊን ሸሚዝ ፈታ ደም ነክቶት ይሆን አይሆን ብላ በፍርሃት ቼክ ማድረግ ነበር። ምንም አልሆነ። ተመስገን አለች። በመቀጠል በችኮላና በጉጉት ፌስታሉን ከፍታ ቀሚሱን ለማየት ጓጓች። አወጣችው። ራሱ ነበር። ለካ እሷም 6 ወር ከተሰቀሉ ልብሶች መሃል አይኗ አርፎበት ነበር። ሰው ሳይገዛው ነገም ቢሆን መጥቼ እገዛዋለሁ ብላ በልቧ እያሰበችው ሳለ ነው ዳጊ ቀድሞ ይገዛላት። በሀሳቧ ውስጧን ደስ የሚል ነገር እየተሰማት የሚገርም ልጅ ነው ጣማችንም ይስማማል ማለት ነው ብላ እንደመሽኮርመም አለች። ሱሪዋን አውልቃ ተጣጠበችና ያመጣላትን ፓድ አድርጋ ቀሚሷን አጠለቀች። የቶይሌቱ መስታወት ትንሽዬ ስለነበር በደንብ ለማየት ባያስችላትም ግን ቀሚሱ ልክክ እንዳለባትና አበባ እንዳስመሰላት ለመገመት ሙሉ መስታወት አላስፈለጋትም። ጸጉሯ እንደነገሩ አስይዛው ነበር የወጣችው ከቤቷ። ነገር ግን ከዚህ ቀሚስ ጋር መልቀቁ ለቀሚሱ ክብር ስለሚመጥን ጸጉሯን ለቃ ቀሚሷን አድርጋ ተጸዳዳ የዳጊን ሸሚዝ በክብር አጣጥፋላት ከቶይሌቱ ብቅ አለች። ቀጥተኛ የቀጥር ሲነሳ ፀሐይ ጨረር እንደመታው ሰው ነበር ገና ሲያየት አይኑን መልስ ሲያደረግ ትንሽ ተረጋግቶ ተመልሶ ሲያየት አጠገቡ ደርሳለች። ትክክል ነበረ። በልኩ የተሰፋ ይመስል የሰውነቷን ውበት ክፍት አድርጓል። ከቀን ህልሙ የነቃው እንዴት ነው አንቦብኛል? የሳቅና በደስታ ተሞልታ ስትጠይቀው ነበር። በማሰብ እንኳን ጊዜ አልነበረውና እንደመጣለት በዚህን ቀሚስ እዳቀላለሁ ብለሽ እንዳታስቢ በጭራሽ ሁሉ ጊዜ ለብሰሽው እዚህ አበባ መስለሽ ከቤት ስትወጪ አስታውሽኝ እሺ አላት። ተቀመጠበት ተነስቶ ገዳጇን አድርጎ ይዞ እየተሽከረከረች እንድታሳዩ በመጋበዝ አላንገረገረች። ፊቷ በብርሃን በጥራና በሳቅ እንደተሞላች ተሽከርክራ በደንብ አሳየች። ሽንሽን ቀሚሱ በእንቅስቃሴዋ በመታገዝ የበለጠ ጃንጥላ ደግሞ ጅርግብ ሲል ውበታ ይበልጥ ይታያል። ዩዲት በጣም ደስ ያለ ፊት ከፊቷ ቆማ ስታይ ለብዙ ጊዜ የምታልፈወለኝ ነበረች ተሰማት። ወዲያ እንደዚህ እንደቀረበች አላመቀች። ነገር ግን በላ ላይ ተቀምጠሙ ምንጩን እየሳመች ግባ በጣም አመሰግናለሁ ነበር። ያ ስሜት ያ ረጅም ጉዞ ያ የረጅም ጉዞ ጅማሬያቸው የመጀመሪያ ቀን እንደሆነ ሁለቱም ተሰምቷቸው በደስታ ስሜት ታጅበው እጅ ለእጅ ተያይዘው ሁለቱም አይን ለአይን እየተሳሳቁ ምግባቸውን በልተው ወደ የቤታቸው ሊሄዱ ተነሱ።